ሰላም ተማሪዎች እንዴት ናችሁ? የ12ኛ ክፍል የባዮሎጂ ቻፕተር 2 ማይክሮ ኦርጋኒዝም የሚለውን ፓርት በዲቴል ማይክሮ ኦርጋኒዝም ምንድነው፣ ስለ ማይክሮ ኦርጋኒዝሞች አረባባቸው፣ አመጋገባቸው፣ ማይክሮ ኦርጋኒዝሞች ስትራክቸራቸው ምን ይመስላል የሚለውን እያንዳንዱ ባክቴሪያ፣ ቫይረስ፣ አርኪያ እንግዲህ እነሱን እያንዳንዳቸውን በዲቴል የምናይበት ርዕስ ነው። በጣም ሰፋ ያለ ርዕስ ነው። እያንዳንዱን ገብተን ለማየት እንሞክራለን። እንግዲህ ማይክሮ ኦርጋኒዝም ስንል ምንድነው ስንል ቀጥታ ወደ ትምህርቱ ስንል ማይክሮ ኦርጋኒዝም ምንድነው? ማይክሮ ኦርጋኒዝምስ አር ኦርጋኒዝምስ ቱ ስሞል ቱ ቢ ሲን ክሊርሊ ባይ ዘ አንአይድድ አይ። እንግዲህ ማይክሮ ኦርጋኒዝም ማለት እጅግ በጣም ትንሽ የሆነ በባዶ አይናችን ልናየው የማንችለው እንደማለት ነው። ባይ አንአይድድ አይ እንግዲህ ምንም መሳሪያ ሳንጠቀም ማይክሮስኮፕን ሳንጠቀም እነዛን ኦርጋኒዝሞች ልናያቸው የማንችላቸው እጅግ በጣም ትንሽ የሆኑ እንደማለት ነው። ማይክሮ ማለት ሊተራሊ ማይክሮ ማለት ማይክሮ ሚንስ ኢትስ ቬሪ ስሞል እንደማለት ነው። እጅግ በጣም ትንሽ የሆነ በባዶ አይናችን ማይክሮስኮፕን ወይም ኦፕቲካል ኢንስትሩመንትን ካልተጠቀምን በስተቀር ያንን ነገር ልናየው የማንችለው በጣም ትንሽ እንደማለት ነው። ማይክሮ ሚንስ ቬሪ ስሞል ኤኒቲንግ ሶ ስሞል ዛት ኢት መስት ቢ ቪውድ ዊዝ አ ማይክሮስኮፕ። እንግዲህ እጅግ በጣም ትንሽ የሆነና ማይክሮስኮፕን ተጠቅመን ልናየው የምንችለው እንደማለት ነው። ሶ እንግዲህ ስለነዚህ እጅግ በጣም ትንሽ ስለሆኑ ስለነዚህ ማይክሮ ኦርጋኒዝሞች የሚያጠናው የባዮሎጂ ዘርፍ ምንድነው ብለን ስናይ ኢትስ ማይክሮባዮሎጂ ተብሎ ይጠራል። ማይክሮባዮሎጂ ማለት ማይክሮባዮሎጂ ካን ቢ ዲፋይንድ አስ ዘ ስተዲ ኦፍ ማይክሮብስ። ስለነዚህ ትንሽ ስለሆኑ ኦርጋኒዝሞች ስለ ማይክሮቦች የሚያጠና እጅግ በጣም ትንሽ ስለሆኑ ኦርጋኒዝሞች የሚያጠና የባዮሎጂ ዘርፍ ነው። ስለ ማይክሮቦች የሚያጠና ማለት ነው። ኢንዲቪጁዋል ማይክሮብስ ካን ቢ ኦብዘርቭድ ኦንሊ ዩዝ the use of various type of microscopes። እንግዲህ እያንዳንዱን ማይክሮ ኦርጋኒዝም የምናይበት የራሱ የሆነ ዩኒክ የሆነ የራሱ የሆነ ማይክሮስኮፕ አለ። ማለት ሁሉንም ኦርጋኒዝሞች በአንድ ታይፕ ኦፍ ማይክሮስኮፕ ልናያቸው አንችልም። ለምሳሌ እንግዲህ ማይክሮስኮፖች ኤሌክትሮን ማይክሮስኮፕ አለ፣ ላይት ማይክሮስኮፕ አለ። እጅግ በጣም ትንሽ የሆኑ እንደ ቫይረስ አይነት ነገሮች በጣም ትንሽ የሆኑ ኦርጋኒዝሞችን ማግኒፊኬሽን ፓወር በጣም ከፍ ያለ ማግኒፊኬሽን ፓወር ያለውን ማይክሮስኮፕን ተጠቅመን ልናያቸው የምንችላቸው እና ኢንዲቪጁዋል ማይክሮብስ ካን ቢ ኦብዘርቭድ ኦንሊ ዊዝ ዘ ዩዝ ኦፍ ቫሪየስ ታይፕ ኦፍ ማይክሮስኮፕስ። እያንዳንዳቸውን እንግዲህ ማይክሮስኮፕ ወደ ተለያየ ለምሳሌ ላይት ማይክሮስኮፕን ቀላሉ ልንጠቀም እንችላለን። እንደዚህ በጣም ትንሽ ላልሆኑ፣ በጣም ትንሽ ከሆነ ግን ያን ነገር ኦርጋኒዝሙን በደንብ አጉልተን ማየት ስላለብን በጣም እንደዚህ ሪዞሉሽን ፓወራቸው ወይ ማግኒፊኬሽን ፓወራቸው በጣም ፓወርፉል ስለሆኑ የሆኑ ማይክሮስኮፖችን ነው ልንጠቀም እንችላለን፣ እንደ ኤሌክትሮን ማይክሮስኮፕ አይነት። ሶ they are very small life forms so small that individual microorganisms cannot be without magnification። እንግዲህ እንደዚህ ማይክሮ ኦርጋኒዝሞች እጅግ በጣም ትንሽ ስለሆኑ ማግኒፋይ አድርገን በማይክሮስኮፕ ካልሆነ በባዶ አይናችን ልናያቸው አንችልም ማለት ነው። they include fungi, bacteria, algae, protozoa and viruses። እንግዲህ ማይክሮ ኦርጋኒዝም የምንላቸው እንደ ቫይረስ፣ ፈንገስ፣ ባክቴሪያ፣ አልጌ፣ ፕሮቶዞአ ያሉት እንደዚህ ነው ማይክሮ ኦርጋኒዝሞች ብለን የምንጠራቸው። so some organisms however like the eukaryotic microorganisms are visible without magnification። እንግዲህ እንደ ፈንገስ አይነቶቹ ማግኒፊኬሽን ሳንጠቀም ወይም ደግሞ ማይክሮስኮፕን ሳንጠቀም ልናያቸው የምንችላቸው አሉ። ለምሳሌ ፈንገስ ነው። ለምሳሌ እንጉዳይ ታውቃላችሁ አይደል? እንጉዳይ ለምሳሌ እነሱን ማይክሮስኮፕን ሳንጠቀም አንዳንዴ ልናያቸው እንችላለን። ነገር ግን ይሄ ማይክሮባዮሎጂ የምንለው ማይክሮባዮሎጂ እንግዲህ ስለ ማይክሮ ኦርጋኒዝሞች የሚያጠና ነው ብለናል። ስለነሱ ዲቴል የሆነ ኮምፕሬሄንሲቭ የሆነ ጥናት ማድረግ ነው የሚፈልግ ስለሚታዩትም ስለማይታዩትም አጠቃላይ ስለነሱ። so microbiology is concerned with the study of microorganisms which include bacteria, virus, fungi, protozoa, algae and elements of parasite worms። ስለዚህ ስለማይታዩት አንዳንዴ የማይታዩ ቢኖርም ጀነራሊ ግን ማይክሮ ኦርጋኒዝም ምንድነው ስንል እጅግ በጣም ትንሽ የሆኑና በአይናችን ልናያቸው የማንችላቸው እንደማለት ነው። ማይክሮባዮሎጂ ግን አጠቃላይ ስለነዚህ ስለሁሉም ነው ዲቴል ገብቶ የሚያጠናው ማለት ነው። based on evolutionary lines organisms grouped into 3 domains. these are bacteria, archaea and eukarya። እንግዲህ ማይክሮ ኦርጋኒዝሞችን ኢቮሉሽናል ላይናቸውን መሰረት በማድረግ ደግሞ የመጡበትን የዲኤንኤ ሲኩዌንሳቸውን የዲኤንኤ አናላይሲስ በመስራት ማን ከማን ጋር ይመሳሰላል፣ ማን ከማን ጋር ይለያያል የሚለው እነሱን መሰረት በማድረግ በ3 ዶሜን ይከፈላሉ። ባክቴሪያ፣ አርኪያ እና ዩካሪያ ተብሎ
እዚህ ጋር የኢቮሉሽናል ላይን አለ። እሱን እንየው። ኢቮሉሽናል ላይን ምንድነው? ይሄ የኢቮሉሽናል ዛፍ ምንድነው? ዘ ላስት ዩኒቨርሳል ኮመን አንሴስተር ይላል ሉካ። ይሄ ሉካ ምንድነው? እነዚህ ሶስቶች ባክቴሪያ፣ አርኪያ እና ዩካሪዮታ የነሱ ኮመን የሚገናኙበት ነው መጨረሻ ላይ። ለምሳሌ ዝንጀሮና ሰው ከኮመን አንሴስተራቸው ተመሳሳይ ነው ይባላል። የዝንጀሮና የሰው ወደ ኋላ የመጡበትን ወደ ኋላ እያጠናና ላይ እየሰራን ብንሄድ የዝንጀሮና የሰው ኮመን አንሴስተሩ ተመሳሳይ ነው ይባላል። ሶ እነዚህ ደግሞ ምንድነው? ባክቴሪያ፣ አርኪያ እና ዩካሪያ መጨረሻቸው ይሄ ሉካ ምንለው የነሱ የመጨረሻ አያታቸው ነው። ሁሉንም አንድ የሚያርጋቸው መጨረሻ ላይ ግን እየተለያዩ ይሄዳሉ። ስለዚህ ዲኤንኤ ሲኮንሳቸው ወይም አናላይሲስ እነሱን በመስራት ማን ከማን ጋር ይለያያል፣ ማን ከማን ጋር ይመሳሰላል የሚለውን በሶስት ተከፍለዋል። ባክቴሪያ፣ አርኪያ እና ዩካሪያ። እነዚህን ዛፎን እያንዳንዳቸውን ለመሸምደድ ሞክሩ። ብዙ ጊዜ ይረሳል ሲሸመደድ፣ ግን ፈተና በሚቀርብ ሰዓት ብታነቡት ይመከራል። ምክንያቱም የመረሳት ጸባይ ስላለው። ያው የሚያዝ አቅም አለን የምትሉ ልጆች ደግሞ ማንበብ ትችላላችሁ። ወደ ቀጣይ ስንሄድ ወደ ባክቴሪያ ወደ ኢዩ ባክቴሪያ እንሄድ። እንግዲህ ባክቴሪያ ምንድነው ስንል ኢዩ ባክቴሪያ ማለት ሊትራሊ ኢዩ ባክቴሪያ ማለት ትሩ ባክቴሪያ እንደማለት ነው። እውነተኛ ባክቴሪያ፣ የባክቴሪያን ካራክተር የሚያሟላ እውነተኛ ባክቴሪያ። ኢዩ ባክቴሪያ ሊትራሊ ሚንስ ትሩ ባክቴሪያ። ባክቴሪያ አር ሪላቲቭሊ ስሞል ኢን ስትራክቸር። they are prokaryotic unicellular organisms with no nuclear membrane, mitochondria, Golgi bodies or endoplasmic reticulum that reproduce by asexual ይላል። ባክቴሪያዎች እንግዲህ ባለ አንድ ሴል ናቸው። አንድ ሴል ነው ያላቸው፣ ሲንግል ሴል ኦርጋኒዝም ናቸው። ስለዚህ ሲንግል ሴል ኦርጋኒዝም ስለሆኑ ያን ያህል ኮምፕሌክስ አይደሉም። በስትራክቸር አንፃር ስናያቸው ሪላቲቭሊ ስሞል ናቸው፣ በጣም ትንሽ ናቸው ከሌሎች አንፃር ስናያቸው። ሶ ባክቴሪያ አር ሪላቲቭሊ ስሞል ኢን ስትራክቸር፣ ሲምፕል ናቸው፣ በስትራክቸራቸው ትንሽ ናቸው። ባለ አንድ ሴል ስለሆኑ ያን ያህል ኮምፕሌክስ የሆኑ ስትራክቸር አይደሉም። እና እነዚህ ባክቴሪያዎች ፕሮካሪዮቲክ ናቸው። ፕሮካሪዮቲክ እና ዩካሪዮቲክ የሚባል ነገር አለ። ፕሮካሪዮቲክ ማለት የባክቴሪያው ኦርጋኔሉ ወይም ደግሞ ውስጥ ላይ ያለው ኦርጋኔሉ ለእያንዳንዱ ዩኒክሊ ክሬዲ ልክ እንደ አጥር በአጥር ያልተከፈለ እንደማለት ነው። ዝም ብሎ ሁሉም ሚክስ ነው የተቀመጠ፣ በቃ ዝም ብሎ ፍሪሊ የተቀመጠ ነው፣ ኦፕን የሆነ እንደማለት ነው። ወይም ደግሞ ሜምብሬን ባውንድድ ያልሆነ። ዩካሪዮቲክን ስናይ በተቃራኒው እያንዳንዱ ስትራክቸሮቹ ባውንድድ የተደረጉ የተከበቡ ናቸው፣ ሊሚትድ የተደረጉ ናቸው። ፕሮካሪዮቲክ ስንል ግን ማይክሮ ውስጥ ያለው ኦርጋኔሉ ዝም ብሎ ሳስፔንድ ተደርጎ ዝም ብሎ የተቀመጠ እንደማለት ነው። እና እነዚህ ባክቴሪያኖች ፕሮካሪዮቲክ ዩኒሰላር ኦርጋኒዝም ሆነው እንዲሁም ኒውክሊየር ሜምብሬን የላቸው። ኒውክሊየር ሜምብሬን ወይም ደግሞ ማይቶኮንድሪያ፣ ጎልጂ ቦዲ፣ ኢንዶፕላዝሚክ ሬቲኩለም እነዚህ ምንላቸውን አያሟሉም፣ እነሱ አይዙም ባክቴሪያኖች። እነዚህ የዩካሪዮቲክ ፊቸሮች ናቸው። ስለዚህ የባክቴሪያዎች ጀነራል የሚራቡም አሴክሹዋሊ ነው። አሴክሹዋል ወይም ደግሞ በባይናሪ ፊዥን ዲቴል እናያለን። የባክቴሪያ ሪፕሮዳክሽን ታይፓቸው አለ ወደ መሃል እያንዳንዱን ገብተን እናያለን። እዚህ ላይ ግን ባክቴሪያ በአሴክሹዋል ሪፕሮዳክሽን የሚራባው ወይም ደግሞ በባይናሪ ፊዥን። አሴክሹዋል ሪፕሮዳክሽን ወይም ባይናሪ ፊዥን ማለት ወንድየውና ሴትየው ሴቷ እንቁላሉ ወንድየው ስፐርሙን ሰጥቶ ሚክስ አድርገው የሚፈጠር ነገር አይደለም። ለምሳሌ ኦርጋኒዝሙ መጀመሪያ ኢሎንጌት ይሆናል። ያን ኦርጋኒዝም ያድጋል። ልክ መከፈል ሲፈልግ ያድግና ልክ ያንን ልክ ተመሳሳይ ለምሳሌ እንደዚህ ከነበረ ልክ እንደዚህ ትልቅ ይሆንና መሀል ላይ ልክ እንደዚህ ተከፍሎ ኤግዛክት ኮፒ ተከፍሎ ግማሽ ወደ አንዱ ይሄዳል፣ ግማሽ ወደ አንዱ ይሄዳል እንጂ ሴትና ወንዷ ተብሎ ሜት ፈጥረው እንትን የሚል ነገር አይደለም። አሴክሹዋል ሪፕሮዳክሽን ማለት ያ ነው። እስኪ እያንዳንዳቸውን ስለ ባክቴሪያ ፊቸሮች ባክቴሪያዎች እነዚህ የባክቴሪያ ጀነራል ፊቸር ናቸው። ባክቴሪያ ፊቸሩ ምን ይመስላል? they are omnipresent። እንግዲህ ባክቴሪያ የትም ቦታ ነው የምናገኘው። የትም ቦታ አሁን ያለንበት ቦታ አየር ላይ፣ አፈር ላይ ኤኒ ፕሌስ ባክቴሪያ አለ። ኦምኒፕሬዘንት ማለት ማንኛውም ቦታ ላይ የሚገኝ ማለት የትም ቦታ ላይ ያለ። ፕሬዘንት ኢን ሶይል ኤር ኤንድ ዋተር። ባክቴሪያ ስንል ኦምኒፕሬዘንት ነው። ኦምኒፕሬዘንት ነው ማለት የትም ቦታ የሚገኝ እጃችሁ ላይ ያለ፣ አየር ላይ ያለ፣ ውሃ ውስጥ አለ፣ ሶይል ውስጥ አለ። ባክቴሪያ የትም ቦታ የሚገኝ ነው። ኤቭሪ ኦምኒፕሬዘንት ነው። ሁለተኛ ላይ ስናይ ባክቴሪያ አር ዛሬ ዩኒሰራል ፕሮካሪዮቲክ ማይክሮ ኦርጋኒዝምስ። እንግዲህ ባክቴሪያ ባለ አንድ ሴል ነው ብለናል። ሲንግል ሴልድ ነው ያለው።
ያን ያለ ሲንግል ሴል ስለሆነም በስትራክቸሩም በጣም ሲምፕል ስትራክቸር ነው። እንዲሁም ፕሮካሪዮቲክ ኦርጋኒዝም ነው። ፕሮካሪዮቲክ ማይክሮ ኦርጋኒዝም ነው ማለት ቅድም እንዳልኳችሁ ሜምብሬን ባውንድድ አይደለም። ኒውክለር ማቴሪያል ኒውክለር ሜምብሬን የለውም ውስጡ ላይ ያሉት ኦርጋኔሎቹ ዝም ብሎ ሳስፔንድ ተደርገው የተቀመጡ ኦፕንሊ ክፍት በቃ ፍሪሊ ክፍት ሆነው የተቀመጡ ናቸው እንጂ እያንዳንዱ አንተ እዚህ ቦታ ብቻ ነው የምትቀመጥ አንተ እዚህ ቦታ የምትቀመጥ ተብሎ ክሪሊ በሜምብሬን ባውንድድ የተደረገ አይደለም። ዚያ ፕሮካሪዮቲክ the cell bears thick rigid cell wall peptidoglycan outside the plasma membrane እንግዲህ ባክቴሪያ አንዱ ሌላው ፊውቸሩ ሴል ዌል አለው። በጣም ስትሮንግስት የሆነ ሴል ዌል አለው። ሴል ዌል የተሰራም ከፔፕታይዶግላይኮን ነው። እንግዲህ ፔፕታይዶግላይኮን ከተባለ ከሹገርና ከአሚኖ አሲድ የተሰራ ፔፕታይዶግላይኮን ከነሱ የተሰራ ጠንካራ የሆነ ከፕላዝማ ሜምብሬኑ ውጭም ፕላዝማ ሜምብሬኑ ፕሮቴክት አድርጎ ኤኒ ኤክስተርናል ዳሜጅ እንዳያጋጥመው ባክቴሪያውን ፕሮቴክት የሚያደርገው ጠንካራ የሆነ ቲክ የሆነ ሪጂድ የሆነ ሴል ዌል አለው ማለት ነው ባክቴሪያ። ሌላው የባክቴሪያ ፊውቸር እንግዲህ ባክቴሪያ they have a great variation in mode of nutrition and maybe autotrophic and heterotrophic። እንግዲህ ባክቴሪያዎችን ስናይ በጣም ዲፈረንት የሆነ የአመጋገብ ስርዓት ነው ያላቸው። አንዱ አውቶትሮፊክ የራሳቸውን ችለው የራሳቸውን ምግብ ማምረት የሚችሉ የባክቴሪያ አይነቶች አሉ። ሄትሮትሮፊክ አሉ ምግባቸውን ከሌላ ኦርጋኒዝም የተሰራ ዳይሬክትሊ ከሌላ ኦርጋኒዝም የሚያገኙ ምግባቸውን መስራት የማይችሉ አሉ። ስለዚህ አውቶትሮፊክ ሆነው ራሱ የተለያዩ ኬሚካሎችን ዲኮምፖዝ በማድረግ ምግባቸውን የሚያገኙ አሉ። የላይት ኢነርጂን በመጠቀም ልክ እንደ ፕላንቶች የራሳቸውን ምግብ መስራት የሚችሉ አይነት የባክቴሪያ ታይፖች አሉና እና ሌላ የባክቴሪያ በጣም ዲፈረንት የሆነ የአመጋገብ ስርዓት ነው ያላቸው። የተለያየ የሆነ የአመጋገብ ስርዓት ሄትሮትሮፊዝም ሆኖ ራሱ እንግዲህ አንዳንዶቹ ፓራሳይት አሉ። ፓራሳይት ቀጥታ ልክ እንደ ምሳሌ እንደ ቫይረስን ብናይ ቫይረስ የራሱ ሴል የለውም አሴሉላር ነው። ከሰው ገብቶ የሰውን ምግብ ነው ዳይሬክትሊ የሚመገብ ፓራሳይቲክ ነው። ሳፕሮፋይት ምንላቸውም አሉ። ሳፕሮፋይት ምንላቸው የሞቱ ኦርጋኒዝሞችን ዲኮምፖዝ በማድረግ የራሳቸውን ቀጥታ ከነሱ ምግብ የሚያገኙ አሉ። ሲምቢዮቲክ ምንላቸውም አሉ። እንደዚህ ሲምቢዮቲክ ማለት ሙቹዋሊዝም ተደጋግፎ ኖሮ ምንላል አይደል? ለምሳሌ የሆነ ዛፍ ላይ የሆነ ኦርጋኒዝም እዛው ላይ ተጣብቁ ምናምን ታዩታላችሁ ልክ እንደዚህ አልጌ አይነት ነገሮች። ስለዚህ እነሱ ምንድነው እዛ ተጣብቀው ለዛፉ የሆነ ጥቅም ይሰጣሉ፣ እነሱን ከዛፉ የሆነ ነገር ያገኛሉ። ሲምቢዮቲክ ኔቸር። ስለዚህ እነዚህ ሙቹዋሊዝም የሆነ እና ምንድነው ወይን ስናይ ባክቴሪያ ዲፈረንት የሆነ የአመጋገብ ስርዓት ነው ያላቸው። በጣም የተለያየ ባክቴሪያዎች ይሄ ነው ብለን በአንድ ብቻ ምን ወስናቸውም አይደሉም። they lack chlorophyll but few photosynthetic bacteria have a special type of chlorophyll called bacterochlorophyll። እንግዲህ ባክቴሪያኖች ምንድነው ከአመጋገብ ስርዓታቸው ውስጥ አውቶትሮፍ አሉ፣ የራሳቸውን ምግብ መስራት ይችላሉ ብለናል። እነዚህ የራሳቸውን ምግብ መስራት ይችላሉ ስንል ልክ እንደ ፕላንቶች የሆነ ክሎሮፕላስት የላቸው። እንግዲህ ክሎሮፕላስት ፕላንቶች አብዞርብ ማድረግ የሚችሉትን ላይት እነሱ አብዞርብ ማድረግ አይችሉም። ፕላንቶች ቫይብጊዮር የሚባሉ አሉ፣ ቫዮሌት፣ ኢንዲጎ ምናምን የሚባሉ እነዚህ ሰባቱ ቀለማቶች በእነሱ ዌቭሌንግዝ ዲፔንድ ነው። ልክ እንደ ፕላንቶች የራሳቸውን የሆነ ከፀሐይ ብርሃን የሆነ ኢነርጂ ስበው ምናምን አይደለም እንትን የሚሰሩ ምግባቸውን ከፀሐይ ተጠቅመው ይሰራሉ ብንልም የራሳቸውን የሆነ ባክቴሮክሎሮፊል የተባለ ስፔሻል የሆነ ክሎሮፊል ስትራክቸር አላቸው እንጂ እንደ ባክቴሪያዎች ጥሩ የሆነ የክሎሮፊል ስትራክቸር ክሎሮፕላስት የላቸውም። የራሳቸው የሆነ ስፔሻል የሆነ ባክቴሮፊል የሚባል ክሎሮፕላስት ነው ያላቸው የራሳቸው። ይሄ ከባክቴሮፊል ነው ልክ ፕላንቶች መሳብ ከሚችሉት ከነሱ ሌላ ኤክስትራ የሆኑ ዌቭሌንግዝ ያላቸውን እንትን ነው ከፀሐይ አብዞርብ አድርጎ ምግብ መስራት የሚችለው እንጂ ልክ እንደ ፕላንቶች ከፕላንቶች ጋር ተመሳሳይ የሆነ ክሎሮፊል ስትራክቸር የላቸውም። ስለዚህ ፎቶሲንቴቲክ ፒግመንት የላቸውም ብለን ነው ማዝ የምንይዘው ማለት ነው። ሌላ ቅድም እንዳልኳችሁ ምንድነው ባክቴሪያኖች ኒውክለር ሜምብሬን የላቸውም። lack true nucleus or nuclear membrane on nucleus። እንግዲህ ባክቴሪያኖች የራሳቸው የሆነ ኒውክለር ሜምብሬን የላቸውም። ያ ማለት ኦርጋኔላቸው በኒውክለር ባውንድድ የተደረገ አይደለም፣ ዝም ብሎ የተቀመጠ ነው፣ ኦፕንሊ የተቀመጠ ነው።
እንጂ የራሳቸው የሆነ ትሩ ኒውክለስ የላቸውም ወይም ደግሞ ትሩ ኒውክለር ሜምብሬን የላቸውም። ኦኬ they lack in mitochondria, Golgi apparatus, plastid, endoplasmic reticulum። እንግዲህ ባክቴሪያዎች ማይቶቾንድሪያ የላቸውም፣ ጎልጂ አፓራተስ የላቸውም፣ ፕላስቲድ የላቸውም፣ ኤንዶፕላዝሚክ ሬቲኩለም የላቸውም። ባክቴሪያኖች እንግዲህ እነዚህ ስትራክቸር እነዚህ ፊውቸሮች ሁለት የዩካሪዮቲክ ፊውቸር ናቸው እንጂ ቀጥታ የባክቴሪያ የራሱ የሆነ ፊውቸር አይደለም። ለምሳሌ አሁን እዚህ ላይ ማይቶቾንድሪያ የላቸውም ማለት ሴሉላር ሪስፓይሬሽን ወይም ደግሞ ሪአክሽን አይካሄዱም ማለት አይደለም። ማይቶቾንድሪያ ባይኖራቸውም የራሳቸው የሆነ ፕላዝማ ሜምብሬናቸው ላይ ስትራክቸር እንደዚህ ማይቶቾንድሪያ ማለት እንግዲህ ፓወር ሃውስ ሴል ነው ብለናል አይደል? ዋና ለኦርጋኒዝሙ ዋና የኢነርጂ መገኛ ቦታ ፕሌስ ነው ብለናል። ማይክሮ ኦርጋኒዝም ማለት እንትን ማይቶቾንድሪያ ማለት እሱ ነው። እነዚህ ባክቴሪያኖች ግን የላቸውም ያ ማለት ሴሉላር ሪስፓይሬሽን እና ሪአክሽን አይካሄዱም ማለት አይደለም። ፕላዝማ ሜምብሬናቸው ላይ ነው ዳይሬክትሊ ፕላዝማ ሜምብሬናቸው ላይ ነው እነሱ ሪአክሽን የሚካሄዱት። እንግዲህ ባክቴሪያዎች ሌላ ፊቸራቸው ሁለቱም ዲኤንኤም አርኤንኤ ማቴሪያል ነው ያላቸው ሁለቱም simultaneously both DNA and RNA are present in the bacterial cell። በባክቴሪያ ሴል እንግዲህ ሁለቱም ዲኤንኤም አርኤንኤ ማቴሪያል ላይ ያላቸው ሁለቱ። እስኪ እዚህ ጋር ያለችውን ኬወርድ እንያት። ፕሮካሪዮቲክ ማለት ምን ማለት ነው? ቅድም አይተናል። ፕሮካሪዮቲክ ማለት are unicellular organism that lacks of a nuclear membrane enclosed nucleus። እንግዲህ ኒውክለስ ውስጥ ያሉ ማቴሪያሎቹ ሜምብሬን ባውንድድ አይደሉም ብለናል። ዩካሪዮቲክ ስንል በተቃራኒው ዩካሪዮቲክ are organisms whose cell have a nucleus enclosed within a nuclear envelope። እንግዲህ ውስጥ ላይ ያለው ኦርጋኒዝሙ ውስጥ ላይ ያለው ኦርጋኔሉ በኒውክለር ሜምብሬን ወይም በኒውክለር ኢንቨሎፕ የተከበበ ነው ዩካሪዮቲክ ስንል። ዩኒሴሉላር ምንድነው? ጀስት ዋን ሴል ብቻ ያለው እንደማለት ነው። አንድ ሴል ብቻ ያለው። መልቲሴሉላር ማለት ደግሞ በተቃራኒው ከአንድ በላይ ሴል ያለው እንደማለት ነው። ስለዚህ የባክቴሪያዎች ፊቸር ደግሞ ዚያር ዩኒሴሉላር ናቸው። ስትራክቸር ኦፍ ባክቴሪያ ሴል bacterial cells are very minute. They are studied under electron microscope in which it reveals various structure። እንግዲህ የባክቴሪያ ስትራክቸር ቅድም እንዳልኳችሁ እጅግ በጣም ትንሽ የሆነ ስትራክቸር ነው ያለው። ቬሪ ሚኒት ነው፣ በጣም ትንሽ ነው እና በጣም ትንሽ ስለሆነ ዲቴል ነገር ሪቪል አድርገን ውስጥ ላይ ያለውን ነገር ለማየት ኤሌክትሮን ማይክሮስኮፕ እንጠቀማለን። ምክንያቱም ኤሌክትሮን ማይክሮስኮፕ መጠቀም ባክቴሪያ ስትራክቸር እጅግ በጣም ትንሽ ስለሆነ በደንብ ዲቴል ያለውን ስትራክቸር ሪቪል ለማድረግ ነው፣ ውስጥ ላይ ያለውን ስትራክቸር አውጥተን ለማየት ማለት ነው። Some of these are external to the cell wall while other are internal to the cell wall። እንግዲህ የባክቴሪያ ስትራክቸር ስንል ከሴል ወሉ በውጭ ያሉ ስትራክቸሮች አሉ፣ ከሴል ወሉ ደግሞ በውስጥ ያሉ ስትራክቸር አሉ። እንግዲህ አብዛኛውን ጊዜ ከሴል ወሉ ውጭ ያሉ ስትራክቸሮች ለሞመንት ለአታችመንት የሚያገለግሉ ናቸው። ባክቴሪያው ለመንቀሳቀስ ባክቴሪያው ከሆነ ሆስት ዶ በሚጠጋበት ሰዓት ያንን ኦርጋኒዝም አታች አድርጎ ግጥም አድርጎ ለመያዝ ምናምን የሚያገለግሉ ስትራክቸሩ አብዛኛው ኤክስተርናል ናቸው። ኢንተርናሎቹ ደግሞ ኢንተርናል ፕሮሰስ ለማካሄድ የሚያገለግሉት ናቸው ማለት ነው። ሶ some of the external cell wall while the other internal to the cell wall። እንግዲህ ባክቴሪያ ስትራክቸር ከሴል ወል ውጭና ከሴል ወል ውስጥ የሚገኙ ናቸው። እስኪችን እንትን እንያት፣ እችን ፒክቸር እንያት። ፒክቸር መያዝ አለባችሁ፣ ምክንያቱም ኢንትራንስ ላይ ሆኖ አብዛኛው ጊዜ ፒክቸር ይመጣል። ለምሳሌ እዚህ ጋር ፔፕታይድ ግላይኮን ፕላዝሚድ ምናምን ራይቦዞም የሚሉት እነሱን ያጠፉና በቁጥር ቁጭ አድርገው ይሄ ስትራክቸር ቁጥሩ ነምበር 1 ምን ይተካል ነምበር 2 ምን ይይዛል ብለው ሊጠይቋችሁ ይችላሉ። እዚህ ጋር ሴል ወሉን ጀምር ላይ ሴል ወሉ የሚሰራው ቅድም ከፔፕታይድ ግላይኮን ነው ብያቸዋለሁ። እንግዲህ ሴል ወሉ ኤክስተርናል ስትራክቸር ነው። ባክቴሪያውን ከማንኛውም ውጭ ላይ የሚመጣ አደጋ ከዳሜጅ የሚከላከል ኤክስተርናል ስትራክቸር ነው። እዚህ ጋር ፕላዝሚድ አለች። ፕላዝሚድ እንግዲህ ሪንግ የሆነ ስትራክቸር ናት፣ ውስጥ ላይ ያለች ናት። ልክ እንደ ከክሮሞዞሙ በተጨማሪ የምትገኝ ኤክስትራ ክሮሞዞም ስትራክቸር ናት።
ራይቦዞም ስንመጣ ራይቦዞም እነዚህ ውስጥ ላይ ያሉት ዶት አይነት ጥቁሮች ናቸው። እነዚህ ውስጥ ላይ በቃ እንደዚህ ልክ እንደዚህ ዶት እንደዚህ ውስጥ ላይ የሚቀመጡ ነገሮች እነዚህ ራይቦዞም ናቸው። ራይቦዞም የሚያገለግለው እንግዲህ ባክቴሪያው የራሱን የሆነ ፕሮቲን እንዲሰራ ነው የሚያገለግለው። ራይቦዞም ፕሮቲን ለመስራት ነው የሚያገለግለው። እዚች ጋች ስትራክቸር ፍላንጀላዋ እንግዲህ ባክቴሪያው ለሞመንት እንግዲህ ባክቴሪያው ከቦታ ቦታ ለመንቀሳቀስ የሚጠቀምበት የባክቴሪያው ስትራክቸር ነው። እቺ ጋር ፒሊ ያለች ፒሊ ምንድናት? እቺ ጸጉር የሚመስሉት እነዚህ ጸጉር የሚመስሉ እነዚህ ስትራክቸሮች ፒሊ ይባላሉ። እነዚህ ፒሊ ምንድነው? ኤክስተርናል ስትራክቸር ነው። ይሄ ፒሊ ምንድነው የሚያገለግለው? ባክቴሪያው ከሆነ ሆስት ዶ በሚጠጋበት ሰዓት ያንን ሆስት አታች አድርጎ ለመያዝ ለአታችመንት ነው የሚያገለግለው። ሳይቶፕላዝም ይሄ ውስጥ ላይ ያለው ወይ ቢጫ ከለር ያለው አለ እንዳለ ይሄ ቢጫ ከለር ያለው ሳይቶፕላዝም ነው። ቢጫ ከለሩ ውስጥ ላይ ያለው ቢጫ ከለሩ ሳይቶፕላዝም ነው። ስለዚህ እሱ ሳይቶፕላዝም ነው፣ ዝልግልግ ፈሳሽ ነው። ይህ ዝልግልግ ፈሳሽ ምንድነው የሚያገለግለው? ውስጥ ላይ ያሉ እንደዚህ የምናያቸው ስትራክቸር አሉ አይደል? እንደዚህ ኒውክሌዱ አለው፣ ሞለኪውላር ማተሪያሉ፣ ፕላዝሚዱ፣ እነዚህ ራይቦዞም አጠቃላይ ውስጥ ላይ ያሉ ስትራክቸሮችን አንሳፎ እንዲቀመጡ የሚያደርገው ነው። ሙሉ ለሙሉ ሌሎችን አብዛኛውን ኦልሞስት ኦል የሚባሉትን የባክቴሪያውን ስትራክቸር ሙሉ ለሙሉ አቅፎ የሚይዝ አንሳፎ እንዲይዝ የሚያደርገው ሳይቶፕላዝም ነው። ሳይቶፕላዝም በጣም ጠቃሚ ነው። ዝልግልግ ፈሳሽ ሆኖ አብዛኛውን የባክቴሪያ ስትራክቸር የሚይዝ እሱ ነው ማለት ነው። እቺ ስሊም ካፕሱል ወይም ግላይኮ ካሌክስ የምትለው እሷ ምንድናት? ውጭ ላይ የሚገኝ ስትራክቸር ነው። ይሄ ምንድነው? ባክቴሪያውን ከካፕሱል እንደ ኤክስተርናል ፕሮቴክቲቭ ላየር ነው። ይሄም ከፔፕታይድ ከሴል ወሉ በተጨማሪ ባክቴሪያውን ከውጭ ከሚመጣ ዳሜጅ ምናምን የሚከላከል ነው። ይሄም ካፕሱሉ እዚህ ጋር ኒውክሌዱ አለ። ኒውክሌዱ እዚህ ጋር ገመድ የሚመስለው ውስጥ ላይ ያለው ይሄ ኒውክሌዱ ነው። ምንድነው ኒውክሌዱ? ወይም ደግሞ ዋናው ይሄ ዲኤንኤ ማተሪያሉ የሚይዘው ዋነኛው ኒውክሌር ማተሪያ የሚባለው ወይም ደግሞ ዋነኛው ባክቴሪያው ለምሳሌ መራባት በሚፈልግ ሰዓት ምናምን ዱፕሊኬት የሚደረገው ዋናው ፓርቱ ውስጡ ላይ ያለው ይሄ ገመድ የሚመስለው እሱ ነው ማለት ነው። እዚህ ጋር ሴል ሜምብሬኑ አለ። እንግዲህ ሴል ሜምብሬኑ ምንድነው? ከሴል ወሉ ቀጥሎ የሚገኝ ስትራክቸር ሴል ሜምብሬኑ ነው። ምንድነው ይሄ ሴል ሜምብሬኑ? ከባክቴሪያው ልክ እንደ ትራፊክ ያለ አይደል? በር ላይ ቆሞ የሚፈትሽ ቦዲጋርድ ብላችሁ አስቡት። የሚገባውና የሚወጣውን የሚቆጣጠር እንደማለት ነው። የሚያስፈልገውን ያስገባል፣ የማያስፈልገውን ያስወጣል። አላስፈላጊ የሆነ ደግሞ አያስገባም። ልክ እንደ ቦዲጋርድ ብላችሁ አስቡት። ጀስት አንድ የክለብ ቦዲጋርድ ብላችሁ አስቡትና የሚገባና የሚወጣውን የሚቆጣጠር እንደማለት ነው ሴል ሜምብሬን ማለት። እንግዲህ ይህን ስትራክቸር በደንብ እዩትኝ። እነዚህን እያንዳንዱ ሴል ዌሉ፣ ፕላዝሚዱ፣ ራይቦዞም እያንዳንዳቸውን ዴፊኒሽን እዩ። እኔ ከሞላ ጎደል ነግሬያችኋለሁ። ፈተና ላይ ይመጣል። ስትራክቸሩ ራሱ እንዲሁ ቁጭ ብሎ ይሄ ምንድነው? ይሄ ለምሳሌ እቺን ጥፍ አድርጎ ቁጥር ቁጭ ያደርግና እቺ ስትራክቸር ምንድናት ሊላችሁ ይችላል። ፒሊው ጥቅሙ ምንድነው? ቅድም ያልኳችሁ ጥቅሙ ምንድነው? ከሆነ ሆስት በሚገባበት ሰዓት አታች አድርጎ ለመያዝ ነው የሚያገለግለው ብያችኋለሁ። ሳይቶፕላዝሙ አጠቃላይ የባክቴሪያውን ኦርጋኔሉን ውስጥ ላይ ያሉ ስትራክቸሮችን አንሳፎ የሚይዝ ነው ማለት ነው። እንግዲህ ወደ ቀጣይ እንስኪ እዚች ጋር እንግዲህ የባክቴሪያ ስትራክቸር በሶስት ነው ጀነራሊ በሶስት ነው የሚከፈል። ኤክስተርናል ስትራክቸር፣ ሴል ኢንቨሎፕ እና ኢንተርናል ስትራክቸር ተብሎ ማለት ነው። እዚህ ጋር ኤክስተርናል እና ሴል ኢንቨሎፕ አብዛኛው ጊዜ ምንድነው ባክቴሪያውን ከኤክስተርናል ዳሜጅ ምናምን የሚከላከሉና ለሞመንት የሚያገለግሉ ፓርቶችን የሚይዝ ነው። ምንድነው ኤክስተርናል? እዚህ ጋር ፍላንጀላ አለ፣ ፒሊ አለ፣ ፊምብሪ አለ፣ ግላይኮሌክስ ወይም ካፕሱል አለ። ፍላንጀላ ቅድም ምንድነው ጥቅሙን ነግሬያችኋለሁ። ፍላንጀላ ለሞመንት ነው የሚያገለግል ብያችኋለሁ። ፒላይም ነግሬያችኋለሁ። ካፕሱሉም እንደ ኤክስተርናል ሆኖ የሚያገለግል ፕሮቴክቲቭ ላየር ነው ብያችኋለሁ። ሴል ኢንቨሎፕ ላይ ስንመጣ ሴል ዌል እና ሴል ሜምብሬን አሉ። ሴል ዌል ከሴል ዌሉ ቀጥሎ ሴል ሜምብሬኑ አለ። ሴል ዌሉ እንደ ግድግዳ ሆኖ የሚያገለግል ነው ብያችኋለሁ። ሴል ሜምብሬኑ እንደ ቦዲጋርድ ብላችሁ አስቡት ብያችኋለሁ። የሚገባና የሚወጣውን ነገር የሚቆጣጠር ነው። ኢንተርናል ስትራክቸር ላይ ስንመጣ ምንድነው ሳይቶፕላዝሚክ ማትሪክስ ወይ ደግሞ ቅድም ያልኳችሁ ውስጥ ላይ ስትገቡ
ሳይቶፕላዝሚክ ማትሪክስ ማለት በሌላ ስሙ ሳይቶፕላዝም እንደማለት ነው። ውስጥ ላይ አይደል የሚገኝ ሳይቶፕላዝም። ያን ያህል ለመሸምደድ አትሞክሩ። እንትኑ ፒክቸሩን እዩና ፒክቸሩ ውጭ ላይ ያለው ስትራክቸር ማን ነው፣ ውስጥ ላይ ያለው ስትራክቸር ማን ነው ብላችሁ ሴል ኢንቨሎፓን፣ ሴል ዌል እና ሴል ሜምብሬን ብላችሁ ትዛላችሁ። ኤክስተርናል ስትራክቸሮቹ ውጭ ላይ ያሉትን ልክ እዚህ ጋር እነዚህን ታያላችሁ። ይሄው እዚህ ጋር ያለው ውጭ ላይ ያለው ስትራክቸሮችን ታያላችሁ። በቃ ውስጥ ላይ ያሉትን ደግሞ ወይ ውስጥ ላይ ያሉትን ሳይቶፕላዝሚክ ሳይቶፕላዝሙ አለ፣ ፕላስቲዱ አለ፣ ኒውክሌዱ አለ። እነሱን ያዙ እንጂ ይሄን ለመሸምደድ እንዳሞክሩ ስላችሁ ልክ ኮንሴፕቱን ተረድታችሁ ያዙት እንጂ እንዳሸመድዱ። ይሄ ስለዚህ ቀጣይ ይሄው ራይቦዞም ውስጥ ላይ ነው ያየናት። ራይቦዞም ማለት ልክ እንደዚህ ሆኖ እዚህ ላይ ዶት ያሉ የተቀመጡ አሉ አይደል? እንደዚህ እነሱ ራይቦዞም ናቸው ውስጥ ላይ። ከዛ ቀጥሎ ምን ነው ኢንክሉዥን ምንለው ምንድነው? ባክቴሪያው የሚያስፈልገው ምግብ ከሰራ ምናምን በኋላ ልክ የተቀመጠ ምግብ እንደማለት ነው። ኢንክሉዥን ማለት ውስጥ ላይ የተቀመጠ ምግብ ነው። ኒውክሌድ ወይም ደግሞ ክሮሞዞም ቅድም እንደዚህ የሆነ ስትራክቸር ዚግዛግ የሆነ ስትራክቸር ያየናታለች አይደል? ውስጥ ላይ እሷ ናት። አክቲን ሳይቶስኬሌተን። ይሄ ደግሞ ምንድነው? ይሄ የባክቴሪያው የጀርባ አጥንት ብላችሁ ያዙት። ለምሳሌ የሆነ ቤት ሲሰራ ውስጥ ላይ የሆነ ማቆሚያ ብረት ነገር ልክ እንደ ምሰሶ አይነት ብረት ነገር ይተከልበታል አይደል? ቤቱ እንዲቆም የሚያደርገው ልክ ባክቴሪያው የራሱን ስትራክቸሩን ሸፑን ጠብቆ እንዲቆም የሚያደርገው ደግሞ አክቲን ሳይቶስኬሌተን ነው ማለት ነው። የሳይቶስኬሌተኑ ምንድነው? ባክቴሪያው ስትራክቸሩን ሸፑን ጠብቆ ሳይዛነፍ እንዲቆም የሚያደርገው ዋና ስትራክቸሩ ነው። አክቲን ሳይቶስኬሌተን እንግዲህ ለምግብ ትራንስፖርቴሽን ምናምን እንግዲህ በብዙ ነገሮችም ይሳተፋል። ኢንዶስፖር ደግሞ ውስጥ ላይ አሁንም ያለ ስትራክቸር ነው። ኢንዶስፖር ምንድነው? ኢንዶስፖር በሁሉም አይገኝም። በሁሉም ባክቴሪያ የሚገኝ ስትራክቸር አይደለም። እንግዲህ ባክቴሪያው የሆነ ሃርሽ የሆነ ኮንዲሽን ምናምን አለ አይደል? ከፍተኛ ሙቀት በሚያጋጥመው ሰዓት፣ ከፍተኛ ድርቀት ምናምን በሚያጋጥመው ሰዓት ያንን ሲቹዌሽን ለማለፍ የሚያገለግለው በጣም ሪጂድ የሆነ ዶርማንት የሆነ በጣም ኃይለኛ የሆነ ስትራክቸር እንትን ነው። ይሄ ፓርት ነው። ይሄ ኢንዶስፖር ምንለው በሁሉም ባክቴሪያዎች አይገኝም። ነገር ግን እንደዚህ ባክቴሪያ የሆነ ሃርሽ የሆነ ኤንቫይሮንመንት ሲቹዌሽን ውስጥ በሚገባበት ሰዓት ሙቀት ወይም ድርቀት ምናምን በሚያጋጥምበት ሰዓት ያንን ሲቹዌሽን ለመወጣት የሚያገለግለው ኢንዶስፖር ነው። ስለዚህ እንደዚህ ኤክስተርናል ስትራክቸር ማን ነው፣ ሴል ኢንቨሎፕ ላይ ማን ይመደባል፣ እንዲሁም ኢንተርናል ላይ ማን ይመደባል የሚለውን ፒክቸሩን እያያችሁ ፒክቸሩን ከተረዳችሁት በኋላ እነዚህን ስታነቧቸው በጣም ነው የሚቀላችሁ። ወደ ቀጣይነት ዩካሪዮቲክ ማይክሮብስ are extraordinary diverse groups include species with a wide range of life cycle, morphological specialization and nutritional needs። እንግዲህ ዩካሪዮቲክ ስንል ኤክስትራኦርዲናሪ የሆኑ ወጣ ያሉ ስትራክቸር ዳይቨርስ የሆኑ ናቸው። እጅግ በጣም በቁጥርም ብዙ ናቸው። እንደዚህ እንግዲህ ዳይቨርስ የሆነ ላይፍ ሳይክል በጣም የተለያየ የሆነ የህይወት ዑደት ነው ያላቸው። የሚያረባባቸውም የተለያየ የሆነ አመጋገባቸው ስትራክቸር በጣም የተለያየ አይነት ዳይቨርስ የሆኑ ናቸው። ሞርፎሎጂካሊ ስናያቸው እንግዲህ ስትራክቸራቸው ምን ይመስላል፣ ጸባያቸው ምን ይመስላል የሚለውን ስናየው ሞርፎሎጂካሊ ራሱ በጣም የተለያዩ ናቸው። እንደ ባክቴሪያዎች ሁሉ ኒውትሪሽናል ኒዳቸውም የተለያየ ነው። አመጋገብ ስትራክቸራቸውም የተለያየ ነው ማለት ነው። also more diseases are caused by virus and bacteria than microscopic eukaryotes. These are responsible for some diseases of great public health importance። እንግዲህ ምንድነው አብዛኞቹ በሽታዎች የሚመጡትኝ እንደዚህ ስለ በፕሮካሪዮቲኮች ቢሆንም እነዚህ ማይክሮስኮፖችም እነዚህ ማይክሮቦችም እነዚህ ዩካሪዮቶችም በሽታ አምጪ ናቸው። እንደውም ለፐብሊክ ዲዝ በጣም ከፍተኛ የሆነ ጥፋትን ማምጣት የሚችሉ በሽታ አምጪ ናቸው እነዚህ ዩካሪዮቶች። አብዛኛው ጊዜ ግን በሽታ ብዙ ጊዜ የሚመጣው ነው ሞር ዲዚዝ አር ኮዝድ ባይ ግን ምን ነው ቫይረስ እና ባክቴሪያ ነው። አብዛኛው በሽታ የሚመጣው በቫይረስ እና በባክቴሪያ ነው። ነገር ግን ከነሱ በተጨማሪም ቢሆን በጣም ከፍተኛ የሆነ ዲስትራክሽን ጥፋትን ማምጣት የሚችሉ ናቸው። ዩካሪዮትም ቢሆን በሽታ ማምጣት የሚችሉ ኦርጋኒዝሞች ናቸው፣ ወይም ደግሞ ለአንዳንድ ጥፋት ሪስፖንሲብል ናቸው፣ ኃላፊነትም አለባቸው፣ ብዙ ጥፋትን ያመጣሉ። ዩካሪዮት ማይክሮብስ have eukaryotic cells that have great complex membranous organelles in the
cytoplasmic matrix and the majority of the genetic material within membrane delimited nuclei። እንግዲህ ዩካሪዮቶች የምንላቸው ያቻል ዩካሪዮት የምንላቸው ፓራሳይት ባክቴሪያዎችን ስናይ ቅድም ፕሮካሪዮቲክ ናቸው፣ ሲንግል ሴል ኦርጋኒዝም ናቸው እና ሲንግል ሴል ናቸው። በስትራክቸራቸውም ሲምፕል የሆነ ስትራክቸር ነው ያላቸው። እነዚህ ደግሞ እጅግ በጣም ኮምፕሌክስ የሆነ ቫራይቲ ኦፍ ኮምፕሌክስ ሜምብሬንስ ኦርጋኒዝ ናቸው ማለት በውስጣቸው እጅግ በጣም ብዙ ነገር አላቸው። በጣም ኮምፕሌክስ የሆነ ስትራክቸር ነው ያላቸው። በሳይቶፕላዝሚክ ማትሪክሱ ወይም ደግሞ በሳይቶፕላዝም ውስጥ ያሉት ኦርጋኔሎችን ስናያቸው ዲሊሚትድ ናቸው። ዲሊሚትድ ኒውክሊ እንግዲህ ሜምብሬን ባውንድድ የተደረጉ ናቸው። ከነዛኛው በተቃራኒ ሜምብሬን ባውንድድ ናቸው። each organelle has distinctive structure directly related to specific function። እያንዳንዱ ኦርጋኔል ዲስቲንክቲቭ የተለየ የሆነ ስትራክቸር አለው። በሜምብሬን ባውንድድ ነው የተከበበ ነው በሜምብሬን ብለናል። እንዲሁም እያንዳንዱ ኦርጋኔል ደግሞ የራሱ የሆነ ስትራክቸር አለው፣ የራሱ የሆነ ፋንክሽን አለው። ለምሳሌ ማይቶኮንድሪያ ብንል ምንድነው የራሱ የሆነ ፋንክሽን አለው፣ ሴል ሪአክሽን ለማካሄድ የሚያገለግል ነው። ራይቦዞም ብንል የራሱ የሆነ ፋንክሽን አለው። እያንዳንዱ ኦርጋኔል ስናይ የራሱ የሆነ ስፔሻል ፋንክሽን አለው። A cytoskeleton composed of microtubules, microfilaments and intermediate filaments have give eukaryotic cell shape. The cytoskeleton is also involved in the cell movement, intracellular transport and reproduction. እንግዲህ ምንድነው ሳይቶስኬሌተን ስንል ሳይቶስኬሌተን ማይክሮቱብል፣ ማይክሮፊላመንት እና ኢንተርሚዲየት ፊላሜንትን ይዛል። እንግዲህ እነዚህ ፊቸሮች ማይክሮቱብል፣ ማይክሮፊላመንት እና ኢንተርሚዲየት ፊላሜንት እንደው የሚያገለግሉት ሳይቶስኬሌተኑ የዩካሪዮቲክ ሴሉን ልክ ፕሮካሪዮቲክ ላይ አክቲን ሳይቶስኬሌተኑ ስትራክቸሩን ጠብቆ ሸፑን ጠብቆ እንዲቆይ ያደርጋል እንዳልነው ሁሉ እዚህ ላይ ዩካሪዮቲክ ሴሉ ደግሞ ሸፑን ጠብቆ እንዲቆይ ለምሳሌ ሸፑ ክብ ከሆነም ክብ ሸፑን ጠብቆ እንዲቆይ፣ ስፒራል ሸፕ ካለው ያን ስፒራል ሸፕ የራሱን ስፒራል ሸፕ ስትራክቸሩን ጠብቆ እንዲቆይ የሚያደርገው ነው ሳይቶስኬሌተን ማለት ነው። ስለዚህ ሳይቶስኬሌተኑ እንግዲህ የሳይቶስኬሌተኑ ፋንክሽን በዚህ አንገድበው እንግዲህ ሳይቶስኬሌተኑ is also involved in the cell movement ይላል። ልክ ሴሉ እንቅስቃሴ በሚያደርግበት ሰዓት፣ ሴሉ ኢንትራሴሉላር ትራንስፖርት በሚያደርግበት ሰዓት፣ ሴሉ በሚራባበት ሰዓት በእነዚህ ሁሉ ራሱ ተሳትፏል ሳይቶስኬሌተኑ። ሴሉ እንዲራባ ሴሉ የሆነ ኢንትራሴሉላር ትራንስፖርት ምናምን የምግብ ትራንስፖርት ሊሆን ይችላል። እንደዚህ ዲኤንኤ ማቴሪያል ትራንስፖርት በሚደረግበት ከአንዱ ከማዘር ሴሉ ወደ ዳውተር ሴሉ ትራንስፖርት በሚደረግበት ሰዓት በዛ ላይ ራሱ ተሳትፏል። when eukaryotic cells reproduce, the genetic material is distributed between cells by the highly organized complex process called mitosis and meiosis። እንግዲህ ምንድነው ዩካሪዮቲክ ሴሉ በሚራባበት ሰዓት ዲኤንኤ ማቴሪያሉን ቀደም ብለናል። ዲኤንኤ ማቴሪያሉን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ራሱ ሳይቶስኬሌተኑ ያገለግላል። ስለዚህ በማይቶሲስ እና በሚዮሲስ በሚራቡበት ሰዓት እንግዲህ ማይቶሲስ ማለት ባክቴሪያዎች የሚራቡበት የአረባብ ስታይል ነው። ይሄ ልክ ማዘር ሴሉ ዋናው ልክ ፕሮዲዩስ የምታደርገው ልጁን የምትሰጠውና የልጁ እንትን ተመሳሳይ ነው የሚሆነው፣ ኤግዛክት ኮፒ ነው። በማይቶሲስ ጊዜ ለምሳሌ አንድ ኦርጋኒዝም በማይቶሲስ ከሆነ የተራባ ልክ እናቲቱና ኦሪጂናል ሴሉና ልጁ ተመሳሳይ የሆነ ፊውቸር ነው የሚኖራቸው፣ ተመሳሳይ ኤግዛክት ኮፒ ነው። ሚዮሲስ ደግሞ በተቃራኒ ነው፣ ሃፍ ሪዳክሽን ይደረግ። ለምሳሌ 46 ክሮሞዞም በሰው ከነበረ ልክ እናቲቱ 23 ስላለ አባቲው 23 ነው፣ ሃፍ ነው፣ ሃፍ ፊውቸሩን ነው የሚይዝ ማለት ነው። ስለዚህ በእነዚህ ጊዜ ሴሉ በሚራባበት ጊዜ ዲኤንኤ ማቴሪያሉን ለማጓጓዝ ራሱ በማይቶሲስ እና በሚዮሲስ አማካኝነት ዲኤንኤ ማቴሪያሉን ራሱ ለማጓጓዝ ያገለግላል ሳይቶስኬሌተኑ። ሳይቶስኬሌተኑ በጣም ብዙ ጥቅም ነው ያለው።